ዛሬ ርዕሳችን የሚለው በመልክ ወይንም ባንተ ተምሳሌት የተሰራ የትኛውም የድግምት የመተት አሰራር ይፈርሳል። በመልክ መንፈሳዊ ዓለም ላይ በመልክ የድግምት አሰራር አለና መጀመሪያ ያው ሰይጣን እንደምታውቁት የራሱ የሆነ አሰራር የለው። ሰይጣን ኮፒ አድርጎ ገልብጦ በኔጌቲቭ ነው የሚሰራው። ያንን ግልባጭ ነው የሚሰራው። መለኮታዊው አሰራር ውስጥ ያለውን ነገር ነው ሰይጣን ገልብጦ ለራሱ ደግሞ ባንተ ላይ ለማወጅ የሚሰራብህ ማለት ነው። ስለዚህ በመጀመሪያ ስለ መልክ ስለ ገላጭ መልክ ጥቂት እንማርና ከዛ መንፈሳዊ ዓለም ውስጥ እንዴት አድርገው ያንተን መልክ በሌላ ተክተው እላይክ ላይ የመናፍስት አሰራር እንዴት እንዲገለጥ እንደሚያደርጉ እናይና ከዛ የእግዚአብሔር ፈቃድ ደግሞ የእግዚአብሔር ዓላማ ደግሞ የልጁን መልክ ባንተ ላይ ማየት ነው። ከጎን ላለው ሰው የልጁን መልክ ነው እግዚአብሔር እኔ ላይ ማየት የሚፈልገው በለው። እግዚአብሔር በለው ሌላ ነገር እንዲገለጥብኝ አይፈልግም በለው። በእኔ ላይ ፍጥረት እንዲያየው የሚፈልገው የልጁን መልክ ነው። ይሄ እምነታችሁ ነው መሆን ያለበት። በኋላ ስንጸልይ እምነታችሁ መሆን ያለበት ይሄ ነው። ሌላ መልክ አልገልጥም። ሌላ መልክ በላዬ ላይ አይታይም። የሌላ ነገር ምሳሌ ነጸብራቅ ሆኜ በፍጥረት ውስጥ አልገለጥም። የኔ መገለጥ የልጁ መልክ ነው። ፍጥረት ሲያይ የልጁን ክብር ነው እኔ ላይ የሚያየው። ከክብር ወደ ክብር እንለወጣለን። ምን ለመሆን? ያንን መልክ ለመምሰል። ከክብር ወደ ክብር እንድትለወጥ ይፈለጋል። ለምንድን ነው የሚፈለገው? የልጁን መልክ እንድትመስል። ያንን መልክ ለመምሰል ነው ከክብር ወደ ክብር የምንለወጠው። ስለዚህ የመሰሉብህ መልኮች ሁሉ ባንተ ላይ ዛሬ እዚህ ይወድቃሉ። ማክስ አድርገሃል ማለት ነው። ከጎን ላለው ሰው የሆነ ማክስ አድርገሃል በል። ዝንጀሮ ነው የሚታየኝ በል። ጦጣ ነው የሚታየኝ፣ አይጥ ነው የሚታየኝ። ዛሬ እዚህ ይወድቃል በል። አንዳንዱ ፈረስ ማክሱ ፈረስ ነው። የተለያየ መልክ ነው እንደዚህ አድርገው የሳሉብህ። ስትታይ የልጁን ክብር የልጁን መልክ አይደለም እያንጸባረክ ያለኸው። የባርነት ፊት ነው አንዳንዱ የሚያሳየው። መጽሐፍ ሲናገር የባሪያ መልክ ያዘ ይላል። ኢየሱስ ሊቤዥ ሲመጣ አንተ ምን አይነት መልክ ስለነበረ? የባሪያ መልክ ስለነበረ የባሪያ መልክ ያዘ ይላል። መቼም አፍንጫው አይደለም የባሪያ መልክ። እዚህ የተመላለሰውን ህይወት አይተ ምን አይነት መልክ ነው ሲገልጥ የነበረው? አየህ፣ የተጎሳቆለው አይተነው እንወደው ዘንድ ደምግባት የለውም። ይሄን አይነት የባሪያ ፊት ዛሬ ከላይ ይገፈፋል። ከክብር ወደ ክብር ትለወጣለህ። እንደ መስታወት ታብለጨልጫለህ። አየህ፣ መስታወቱ ላይ ቃል ላይ ማለት ነው። መስታወቱ ቃል ነው። መስታወቱ ላይ ይደግማሉ። ሊትራል መስታወት አይደለም፣ ቃል ነው። መስታወት የሚያንጸባርቅ ማለት ነው። አንተን የሚያሳይ ማለት ነው። አንተን ገላጭ ነው። መስታወቱ ላይ ያሟርታሉ። ይሟረትብሃል። ቃል ይነገርብሃል። የሚነገረው ቃል የፈረስ ፊት እንዲኖር ነው። ይሄ የፈረስ ፊት ማለት ምን አይነት ፊት ነው? የአንበሳ ፊት እንዲኖር፣ የነብር ፊት እንዲኖር፣ የአይጥ ፊት እንዲኖር። ዛሬ አይጦች በወጥመድ ይያሳሉ። የአይጥ ፊት እንዲኖር
ፊት ያንተ ሳይሆን የሚነገረው ቃል ማለት ነው ዶሮ እንድትሆን ያደርጋል አለ ባይብል ላይ እያንዳንዱ እንስሳ ተምሳሌት ይነግርሃል ኤሊ እንድትሆን ያደርጋል ዝግምተኛ ርቀ ከሰው ተለይተ እንድትኖር ያውጁብሃል ሚናገሩብህ ነገር ፊትህን ያንን አርጎ ያንጸባርቃል ለምን ቃሉ ስለሆነ መስታወት ምታየው እዛ ውስጥ ያንን ማንነት ነው ይሄ ጎስቋላውን ምስኪኑን ዳሃውን የተገፋውን የማይረባውን እድለቢሱን ማንነትህ አርጎ መስታወቱ ያሳያል እግዚአብሔር ዛሬ ይሄንን መስታወት ይሰብረዋል አሜን የኛ መስታወት ይሄ ነው አሜን ይሄ መስታወት የሚነግረኝ እንደ መስታወት እያብለጨለጭን አይደለም ይለው እንደ መስታወት ይሄ የቃሉ መስታወት ነው የሚነግረኝ የልጁ መልክ ነው የኔን እንኳን ተፈጥሯዊ መልክ አያሳየኝም የልጁን ኦሪጂናል መልክ ላይ ያሳየኝ እምነት እንዲሆንላችሁ ነው ዘፍጥረት ምዕራፍ 1 ቁጥር 26 ዘፍጥረት ምዕራፍ 1 ቁጥር 26 እንደዚህ ይላል እግዚአብሔርም አለ ሃሌሉያ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አይገርምም ኦሪጂናሊ ማለት ኦሪጂናሊ በሌላ አማርኛ ምን ማለት መሰላችሁ እንደዚህ ማለት ነው እግዚአብሔር ሊፈጥር ሲያስብ አለ ሲል ሊፈጥር ሲያስብ እግዚአብሔር የመጀመሪያው አቋሙ መልክ እንድትገልጥ ነው ይሄ ተፈጥሯዊ ስርዓት ነው ማለት መገለጥ መልክ ኖርማል ነገር አይደለም መገለጫ ነው እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠረው የተፈጠርከው ወደድክም ጠላህም መልክ ለመግለጥ ነው አሜን መልክ ለመግለጥ ተፈጥሯል ሰይጣን እችን ቁልፍ ነው የሚጠቀማት ምክንያቱም ያንተ የተፈጠርክበት ወይንም የህይወት መገለጥ ሚስጥሩ መልክ ነው የሰውነት ሚስጥር መልክ ነው ሰው ሆነ የተፈጠርከው መልክ እንድትገልጥ ነው ይሄንን ይጠቀምና ሌላ መልክ አስገብቶብህ መገለጥህን ያንን መልክ ያስመስልብህ የኦሪጂናል ፍጥረት መለያው ሚስጥር የእግዚአብሔር መልክ መኖሩ ነው ሁለት ነገር በህይወት አሸናፊ ያደርጋል አንደኛው ኦሪጂናል የተፈጠርክበት ማንነት ማንንም ሊክድ አይችልማ እውነተኛ ማንነትህ እሱ ነው አሜን እውነተኛ ማንነትህ እግዚአብሔር የመጀመሪያ የሰራ ማንነት እሱ ኦሪጂናል ማንነት ነው ይሄ ኦሪጂናል ማንነትህን ሰይጣን ሊዋሽ ይችላል እንጂ ሊቀይረው አሜን ይኸውልህ እኔ ነኝ ብለህ መጠራው እሱን ነው የተደረከውን የተታለልከውን የወደከውን ዲስቶርት የሆነውን የተበላሸውን እሱን ነኝ አትልም ምክንያቱም ኦሪጂናል አይደለም ኦሪጂናል ላይ የቆመ ሰው ሁሌም አሸናፊ ነው አሜን ማን አንተ ተብሎ ሲጠየቅ እኔ ማለት የእግዚአብሔር መልክና አምሳል አሜን እኔ ምንድነኝ የእግዚአብሔር መልክና አምሳል ማንም መጥቶ አንተ አህያ ነህ ቢል አንተ ፈረስ ነህ ቢል አንተ ጉማሬ ነህ ቢል ይሄ ስለ ጉማሬ የፊት ቅርጽ አይደለም ማወራው አንተ እባብ ነህ ዘንዶ ነህ ቢል አንተ እንደዚህ ነው የምትመስል ቢል ያ አይደለም እውነተኛ መልክ
ኦሪጂናሊ መልክ የእግዚአብሔር መልክ ነው። አሜን። ሰውን በምናችን በመልካችንና በምሳሌያችን እንፍጠር መልክ ነው። አየህ ፍጥረት ራሱ ከመልክ ነው የሚጀምረው። የመልክ ጉዳይ ነው ጉዳዩ። የሁኔታ ጉዳይ አይደለም። ተፈጠረ ሰው ምናምን አይደለም። ሰው የተፈጠረው መልክ ሊገልጥ ነው። የመልክ አመለካከትህን ማስተካከል አለብህ። ሁለተኛው የአሸናፊነት ሚስጥር የተቤዠህን መልክ ማወቅ ነው። መሀል ላይ ኦሪጂናል መልክ ተበላሽቶ ዲፎርም ሆነክ ቅርጽ ተለውጦ በተለያየ አጋንንታዊ አሰራር ተጠቅተ ብታልፍ አንድ ነገር አሸናፊ ያደርጋል መልሶ ኦሪጂናሉ እምነት እንደሚሆን። ሁለተኛው አሸናፊ የሚያደርግ የተቤዠ ቤዛ የሆነልህ እርሱ መልክህን ቀይሮታል። መጽሐፍ የሚለው የልጁን መልክ እንዲመስሉ። ስለዚህ ለመምሰል የማድገው ወደዛ እንጂ ወደ ፈረሱ አላድግም፣ ወደ ድመቷ አላድግም፣ ወደ ጅቦቹ አላድግም። በካራክተራቸው ያንን ወደሚመስሉት አላድግም። እኔ የማድገው ወደ ተጠራሁበት መልክ ነው። እሱን እንድመስል ነው የሚለውጠኝ፣ የሚያሳድገኝ፣ የሚያስተምረኝ፣ መንፈሱም የሚሰጠኝ። ማንም መጥቶ እናትህ እንዲህ ናት፣ አባትህ እንዲህ ነው፣ ዘር ማንዘር እንዲህ ነው፣ ይሄ ነው ተምሳሌቱ የቤታችሁ ቢለኝ ኖ የተቤዠኝ የጠራኝ ይሄንን እንድመስል ነው። አሜን። ኦሪጂናሊ እንዲህ ነኝ። መሀል ላይ ተበላሽቶ ሊሆን ይችላል። አሁን ግን የሚሄደው ወደዚህኛው ነው። አሜን። ስለዚህ አሸናፊነቴ የተጠበቀ ነው። አሜን። ከጎን ላለቀው ወንጌል የአሸናፊዎች ድምፅ ነው በለው። ወንጌል የአሸናፊዎች ድምፅ ነው። ኦሪጂናሊም አሸናፊ ነኝ በለው። ኦሪጂናሊም አሸናፊ ነኝ። በፍጻሜም አሸናፊ ነኝ። በፍጻሜም አሸናፊ ነኝ። ወደምትሄድበት አሸናፊ ተደርገህ ተጨርሰሃል። ኦሪጂናሊ ደግሞ አሸናፊ ነህ። እውነተኛ ማንነት ያ ነው። መሀል ላይ የሆነውን አንቀበለውም፣ እንቃወመዋለን። ማንነታችን ስላልሆነ እናፈርሰዋለን፣ እንሽረዋለን። ሰዎች የሰጡንን እናፈርሰዋለን። ሰዎች ያሟረቱብንን እናፈርሰዋለን። ሰዎች የመሰሉንን እናፈርሰዋለን። ይመስሉሃል፣ ታውቃለህ። አንተ እንዲህ ነው የምትመስለው፣ እናትህን ነው የምትመስለው፣ አባትህን ነው የምትመስለው ይላል። አባትህ ደግሞ የሆነ ነገር መስለውበታል። ዳዊት በዘመኑ ሃሌሉያ፣ እስኪ በዘመኔ በል፣ የራሴ ታሪክ አለኝ በል። ዳዊት በዘመኑ እግዚአብሔርን አገልግሎ አንቀላፋ። በዘመኑ ዳዊት በራሱ ጊዜ፣ የራሱ ጊዜ አለው። ዳዊት በህይወት ያንተ ዘመን አለ፣ ያንተ ጊዜ አለ። ሰለሞን ዳዊትን አልደገመም። ይልቁኑ ከዳዊት የተለየ ነውና የተለየ ዓላማ ተሰጠው። ዳዊት እስራኤልን አሳርፏል። መቅደስ ግን መስራት አይችልም። ሰለሞን ግን መቅደስ መስራት ችሏል። ስለዚህ እልሃለሁ የማንንም መልክ አትደግም፣ የማንንም መልክ አትደግም። አባቱ እንዲሁ ጠጪ ነበር፣ እሱም ደግሞ ይሄው ጠጪ ነው። አያቱ እንዲሁ ከሰው አይገጥሙም፣ እሱም ከሰው አይገጥምም። ከፍ አድርገን በጌታ በኢየሱስ ክርስቶስ ዛሬ መልክ ይስተካከል። እጅህ አበጀኝ እንደሚል የእግዚአብሔር እጅ በላይ መጣ። እጅህ በአፈር መሃል ሰራኝ እንደሚል በኢየሱስ ስም የእግዚአብሔር እጅ ዛሬ መልክን ሰራ። ወደ ኦሪጂናሉና ወደ ዴስቲኒ መልክ መለሰ።
መለሰ። አቤቱ አንተ ፈጠርከን ተብሎ ተጽፏል። ከሚፈጥር በቀር በላይ ላይ መልክ ስልጣን ያለው ማንም የለም። በኢየሱስ ስም ከየትኛውም ወገን የተካፈልከው መልክ ዛሬ በቃ በቃ በቃ። ወስኑ ወገኖች። በልባችሁ እምነት ማለት ይሄ ነው፣ የመወሰን ምንም የምትሰራው ነገር የለም እኮ የማመን ጉልበት ነው። መጽሐፍ እንዲህ ነው የሚለው፣ ስለዚህ ይህንን አልቀበልም ብሎ የማመን ጉዳይ ነው። ኢየሱስ ጌታ ነው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። የተፈጠርከው መልክ ለመግለጥ ነው። መልክ ለመግለጥ ነው። ኖርማል አይደለም። መልክ ለመግለጥ ነው የተፈጠርከው። ወደድክም ጠላህም መልክ ነው እያሳየህ የምትሄደው። የመልክ ነጸብራቅ ነህ። የመልክ መገለጥ ነህ። ምን አይነት መልክ ነው ላይክ ላይ ያለው? ምን አይነት ፊት ነው የሚታይብህ? ቆላስይስ ምዕራፍ 1 በደንብ ስለ መልክ እንዲገባችሁ ነው። ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። እሱ የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ በሌላ አማርኛ ምን ማለት ነው? በእምነት የምትኖር ሰው ከሆንክ ኦሪጂናል መልክህን ማወቅ አለብህ። ለምሳሌ ኦሪጂናል መልክ አንተ አይደለህም፣ በመልካችን ያለው። በሌላ አማርኛ የሱ ነጸብራቅ ካልሆንክ የሌላ ነገር ነጸብራቅ ነህ ማለት ነው። የሱ ነጸብራቅ የሆነ ሰው ነው የሱን መልክ የሚያሳየው። ኢየሱስን ቆሞ ስታየው ምንድነው ተብለህ ስትጠየቅ የማይታየው አምላክ ምሳሌ አስበሽዋል? የማን መልክ ነው ኢየሱስ ላይ የሚታየው? መታየትን አሳይሃለሁ። ተመልከተው ሂድና ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ በማመልክ ነው ይኖር የነበረው። በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ነው የሚኖረው። በሌላ አማርኛ የማይታየውን አምላክ እየገለጠ ነው የሚኖረው። አምላካዊ ነጸብራቅ ነው። አምላካዊ መታየት ነው። በእግዚአብሔር መልክ ሲኖር ሳለ የእግዚአብሔር መልክ ነው ለፍጥረት ሲያሳይ የነበረው። እርሱ የማይታይ አምላክ ምሳሌ ነው። ዕብራውያን ላይ እንሂድ። ዕብራውያን ምዕራፍ 1 ቁጥር 2 ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በልጁ ተናገረን። ምንድነው ልጅ? ልጅ ማለት ምንድነው? የልጅነት ትርጉም ራሱ ምንድነው? ልጁ ነው ሲባል ምን ማለት ተፈልጎ ነው? መጽሐፍ ሲናገር ቀጥሎ ምን ይላል? በልጁ ተናገረን እርሱም የክብሩ ማንጸባረቅና የባህሪው ምሳሌ ሆኖ ይላል። የክብሩ ምንድነው? ማንጸባረቅ። ይሄ የክብሩ ማንጸባረቅ የሚለው ብልጭልጭታን አይደለም። የእግዚአብሔርን ስልጣን የሚያሳይ፣ የእግዚአብሔርን ኃይል የሚያሳይ፣ የእግዚአብሔርን ጥበብ የሚያሳይ። ቀጥሎ ያለው ቃል ምን ይላል? ማንጸባረቅ የሚለውን ቀጥሎ ምን ይለዋል? the express image of his own person ይለዋል እንግሊዘኛው። አማርኛችን የባህሪው ምሳሌ ነው።
እንግሊዘኛው the express image of his own person የእግዚአብሔር የራሱ የመገለጥ መልክ ነው። የመገለጥ መልክ the express image of his own person ራሱ እግዚአብሔር ነው የሚመስለው ወይንም ራሱ የእግዚአብሔር መገለጥ ነው። ማ ልጁ ኢየሱስ ጌታ ነው። ከፍ አድርገን እስኪ እኔ እግዚአብሔር ልጅ ነኝ በል። ከክብር ወደ ክብር እለወጣለሁ የልጁ መልክ ልመስል። ፍጥረት በእኔ ላይ የእግዚአብሔር ልጅ መልክ ያያል በል። የተጠራሁት በክርስትና የልጁ መልክ ለመምሰል ነው። እዚህ ውስጥ የውላችሁ ጤንነታችሁ አለ። እዚህ ውስጥ ክብራችሁ አለ፣ ጥበባችሁ አለ። የሚገለጥባችሁ ጥበብ የልጁ ጥበብ ካልሆነ የመላእክ ጥበብ እየተገለጠብህ የልጁ መልክ አትመስልም። ምክንያቱም መገለጡ ነው መልክ ተብሎ የተጠራው። በአንተ ላይ የሚታየው ኤክስፕሬሽን ለምን ብለህ ስትጠይቅ እርሱ በእግዚአብሔር መልክ ሲኖር ይላል። ምን ማለት ነው? ዝቅ ብሎ ያንን መልክ ትቶ የባሪያ መልክ ያዘ ሲልህ የሰውነት ቅርጽ የምናምን አይደለም። እዚህ ጋር ሲመጣ ራሱ ምን አረገ? ባዶ የሆነው መልክ ማሳየት ጀመረ። መጀመሪያ ግን እንደማን ይኖር ነበረ? በእግዚአብሔር መልክ ሲኖር ሳለ። ሃሌሉያ ሃሌሉያ። መልክ ይገባችኋል? ነጸብራቅ፣ አንጸባራቂነት፣ ያንን መግለጥ፣ ያንኑ ማሳየት፣ የሱ አይነት ካራክተር፣ የሱ አይነት ኦቶሪቲ፣ የሱ አይነት ላይፍ ስታይል፣ የሱ አይነት ግሎሪ፣ የሱ አይነት ፕሮስፐሪቲ። ሃሌሉያ። ከዚህ በኋላ የማንም መገለጫ መሆን አልችልም። ወስን፣ የማንም መገለጫ መሆን አልችልም። መተው ሰባኪዎች እንዲና እንዲያ ነው ቢሉኝ አልሰማም። እኔን ከሱ መልክ የሚያርቅ ትምህርት፣ ከሱ ክብር የሚያርቅ ትምህርት፣ ከሱ የሚለየኝ ትምህርት፣ ትሁት የሚመስል የመላእክት አምልኮ እየወደደ እኔ ትል ነኝ፣ እኔ ጨምዳዳ ነኝ። አባቶቻችን ብዙ ብለዋል በመዝሙር ዳዊት ውስጥ እኔ የማልጠቅም የማረባ ነኝ፣ እኔ እንደዚህ ነኝ ብለዋል። ኖ እሱ አለፈ። አሁን እግዚአብሔር ልጁን ልኮ ጥሪ ያደረገ። ምን አለ? አስቀድሞ ወስኗልና ማንን? የልጁን መልክ እንዲመስሉ። ምን ያላቸውን? የጠራቸውን የወሰነው ምን እንዲመስሉ ነው? የልጁን መልክ እንዲመስሉ። ይሄ ውሳኔው ነው። አልተቀየረም። መሃል ላይ እስካሁን 2000 ዓመት አልተቀየረም። ኢየሱስ ጌታ ነው። መንፈሳዊ ዓለም የመልክ መገለጥ ነው። መንፈሳዊ ዓለም አሁን ሰይጣንን ላሳያችሁ ነው እና ይቀየራል። አንተም ተቀይረ ነው እንጂ ኦሪጂናሊ የእግዚአብሔር መልክ ነበርክ። ስለተቀየርክ ነው። ባትቀየር ኖሮ በዚያው ክብር ተቀጥል ነበር። ኢሳይያስ 14 ቁጥር 12 ስሙት። ምን እንደሚለው ስሙ። አንተ የንጋት ልጅ አጥቢያ ኮከብ ሆይ፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ ይለዋል። ከመውደቁ በፊት ነው ማለት ነው የመጀመሪያው ቃል ውድቀቱን አያሳየም። የመጀመሪያው ቃል የሚያሳየው ኦሪጂናል ማንነቱን ነው። ሂዝ ላይት፣ ኮከብ ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ ኤክስፕሬስ የምታረገው መልክ አለህ አለው። ሉሲፈር
ላይት ብርሃን ነበርክ አለው። አንጸባራቂ ነበርክ፣ ሉሲፈር ነበርክ። ወደቀ። ቁጥር 15 ላይ ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ፣ የሚያዩ ይመለከቱሃል፣ የሚያዩ ይመለከቱሃል። አሁን ደግሞ መልኩ ሊቀየር ነው። እዩት ማን እንደሚመስል። በውኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለምን ባድማ ያደረገ ከተሞችን ያፈረሰ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። አሁን ደግሞ ማንን መሰለ? ሰው መሰለ። የምን ገዢ ነው? የዚህ ዓለም ገዢ ነው። ስታንዳርዱ ምንድነው? ሰው ነው። ወደ ሲኦል ከተጣለ በኋላ ሰውን አታሎ የሰውን ምን ያዘ ማለት ነው? መልክ ያዘ። አንዴ በጥፊ እንበለው እስኪ። ሃሌሉያ። ከፍ አድርግ እጅህንና የተሰረከው ኦሪጂናል መልክ ተመለሰ። በዚህ ምድር ስትመላለስ በገዢነት ትመላለሳለህ። በዚህ ምድር ስትኖር በገዢነት ትኖራለህ። ይቺ ፕላኔት ያንተ ናትና በገዢነት ትገባለህ፣ በገዢነት ትወጣለህ። የተሰረቀብህን መልክ አስመለስኩ፣ በኢየሱስ ስም አስመለስኩ። ሕዝቅኤል ላይ ሂዱና እዩት። ሕዝቅኤል ላይ እዩት። መልክ እንዲገባችሁ ነው እያወራ ያለሁት። መልክ እንዲገባችሁ ነው። ሕዝቅኤል 28 በጣም የሚገርም ነበረ። ኪሩቤሉ ቁጥር 11 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የጢሮስ ንጉሥ ላይ ሙሾ አሟሽተ እንዲህ በለው። አሁን እንደዛ አይደለም። ነብዩ እያስታወሰው ነው እንጂ ሰይጣን ወይንም የወደቀው ኪሩብ ከመውደቁ በፊት ስለነበረው ነገር ነው። ሙሾ አሟሽተ ሚለው ለቅሶ አውጣለት። ዋይ እንዲነበሩ እንዲነበሩ አይደለ? እሳቸው እኮ የደሃ አባት ነበሩ ይላል ጽፎ። ሸበላ ናቸው ወይ ይላል። አሁን ግን ምን ብለዋል? ሞተዋል። ሙሾ ምን በላቸው? ሙሾ አውጪ ታውቃላችሁ አይደለም? ምን ማለት ነው? አስለቃሽ ማለት። አስለቃሽ ሰይጣን ዛሬ እዚህ የሰበኩ ራሱ ሲሰማ እንዲነበርኩ ያስታውሳል። ምን እንዳለው ስሙ። እንዲነበርክ አለው። ምን ነናለ? ሙሾ አሟሽተ እንዲህ በለው። ጌታ እግዚአብሔር እንዲህ ይላል፣ ጥበብ የሞላብህ ውበት የተፈጸመ መደምደሚያ አንተነ በእግዚአብሔር ገነት በኤደን ነበር። የከበረ እንቁ ሰርዲዮን፣ ቶፓዚዮን፣ አልማዝ፣ ብርሌ፣ መርግድ፣ ኢዮሳጵድ፣ ሰምፔር በሉል የሚያብረቀርቅ እንቁ ወርቅ ልብስ ነበር። ይሄ ነው መልክ እኮ ማለት። ማን ነው ደሃ ዛሬ መልክ በሱ የብልጽግና ክብር ተቀየረ። የልጁን መልክ የምትመስል ከሆነ አምላኬ እንደ ባለጠግነቱ መጠን ወስን። ከፋር ግጅን ወስን። ኪሩቤሉ እንዲህ አይነት እንቁ የለበሰ ከነበረ በህይወት ዘመኔ በቡቱቶ አልታወቅ፣ በወደቀ አዳም መልክ አልታወቅ፣ በጉስቁልና በጥፋት አልታወቅ። ድህነት ሰይፍ እንደታጠቀ ወንበዴ መጥቶ አይገዛኝ። በፌለሪቲ አልታወቅ። መልኩን ሲነግረው እንቁ፣ ቶፓዚዮን፣ ብርሌ፣ መርግድ ልብስ ነበረ። ልብስ ሲለው እኮ ሚኒንግ አለው። ልብስ ማለት በሌላ አማርኛ ዛሬ የለበስኩትን አይታችኋል። ሳምንት ይሄንን ነበር የለበስኩት፣
አይደለም። ይሄ እንቁ ነው። የሳምንቱ ቶፓዚዮኑ ነው። የባለፈው መርግዱ ነው። ምን ማለት ነው? የሚያብረቀርቁት መልክ ይለያያል። የክብራቸው መጠን ምን ይላል? ይለያያል። የሚታይብ ነገር ይለያል ማለት ነው። ልብስነቱ እኮ አይደለም፣ ማሳያው ነው። አንተ የምትታይበት ነው። እሺ ቡቱቶ አርጌ በመጣስ ምን ይታያል? እኔ ላይ ቡቱቶ ይታያል ነው እኮ መታየት ነው። የልጁ መልክ ይታይብሃል። የልጁ መልክ ይታይብሃል። የልጁ መልክ ይታይብሃል። የልጁ መልክ ይታይብሃል። የልጁ መልክ ኢየሱስ ጌታ ነው። ይሄ ኪሩቤል የከበረ የእምቢልታ ሥራ ባንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበር። አንተም ልትጋርድ የተቀባ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስክ። ስታንዳርዱ ይታያችኋል። የሱ አይነቶች ጋር ነው የሚመላለሰው። ከተፈጠርክበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድ ፍጹም ነበርህ። በኃጢአት ብዛት ግፍ በውስጥ ተሞላ። ኃጢአትን ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋው። በውበት ምክንያት ልብ ኮርቷል። ከክብር የተነሳ ጥበብን አረከስክ። በምድር ላይ ጣልኩ። ያዩ ዘንድ በነገስታት ፊት ሰጠው። ምን አርገ ሰጠው? ይሄው በበደል ብዛት በንግድ ኃጢአት መቅደስን አረከስክ። ስለዚህ እሳት ከውስጥ ወጣለች፣ እርሷን በልታለች። በሚያዩ ሁሉ ፊት በምድር ላይ አመድ አድርጌሃለሁ። ምን ሆነ? ከጎን ላለው ሰው መልኩ ተቀየረ በል። እንቁ የለም በለ። ምን የለውም? እንቁ የለውም። ውበቱ ፍጹም አይደለም። ጥበብ የተሞላ አይደለም። መልክ ስለሆነ የሚገለጠው ሰይጣንን አይቶ ማንም ሰው የሚገርም ዋው የሚደንቅ ማለት ምን አይልም? አይችልም። ይገለጣል። ምስጋና ምንድነው? ማጨብጨብ ምንድነው? ምስጋና ነው። መጮ ምንድነው? መደነስ ምንድነው? እጅ ማንሳት ምንድነው? መስገድ ምንድነው? እንደ እብድ መሆን ምንድነው? ሃሌሉያ! ለስሙ መመስከር ምንድነው? ምስጋና ነው። ምስጋና ልክ እንደ መልክ መገለጥ ነው። መልካም ሲደረግልህ ምን ትላለህ? ትመልሳለህ። መመለስ ማለት ነው ምስጋና። መመለስ ነው። ውጠህ ዝም ካልክ አይሆንም። እግዚአብሔር ሰው ሲፈውስ ካየህ ምንድነው ማደርገው ማለት አለብህ። ምንድነው ማደርገው? ጎል ሲገባ ብድግ ብለው ብቻ ነው የምትለው። ዝም ብለህ ስጮህ እኮ አድናቆትን እየገለጥክ ነው። የገባበትስ ይጮሃል አይጮህ? አየው መግለጥ። ስታጨበጭብ እኮ ማክበርህን ነው የምታሳይ። አሁን አንድ ታዋቂ ሰው ሲገባ ክብርህን አድናቆትህን ያለህን ለመግለጥ ምንድነው የምታረገው? ታጨበጭባለህ። በጣም ለሚገርም ነገር ቢደረግልህ ተማርክ ያለው ትላለህ። እጅን ምን ትላለህ? ታነሳለህ። ምን እያልክ ነው? ተማርክ ያለው። እንዴት ድንቅ ነው! ከአይምሮዬ ምንድነው በላይ መማረክን ነው የምታሳየው። ነገሩ ማርኮኛል፣ ከእኔ በላይ ነው።
ተገዛውልህ። ስትሰግድስ በእውነት አንተ ታላቅ ነህ፣ ጌታ ነህ። መዘመር፣ አዲስ ቅኔ መቀኘት። ሰው ታውቃላችሁ፣ ሰው የሆነ ነገር ሲከሰት ነው ግጥም ይመጣለት። ንጉሱ ሞቱ ሲባል እኛም ብለን ነበር ምናምን የሚል ገጣሚ ይነሳል አይደለም? ንጉሱ ህዝብ ጨረሱ ሲባል ከብሶቱ ምን ይነሳል? አረ ብሶተኛ ብድግ ይልና እንዲሆነና በዚህ ገብቶ ምናምን ብሎ ቅኔ ይቀኛል። ኤክስፕሬስ ያደርጋል የህዝቡን ጉዳት በግጥሙ በስንኙ በሰምና ወርቁ ይተርከዋል። የአምላክህን ክብር ትቀኛለህ፣ የአምላክህን ምስጋና ትቀኛለህ፣ ያደረገልህን ትዘምርለታለህ፣ ታመሰግነዋለህ። ኢየሱስ ጌታ ነው። በምድር ላይ በሚያዩ ሁሉ ፊት ምንድነው አለ? አመድ መሆኑን አይተናል። ከጎን ላለው ሰው ሰይጣንን ከዚህ በኋላ አስተያየቴን ቀይሬያለሁ በለ። ሰይጣን ኪሩቤል ነው ብያለሁ ሰብከም በለ። ጠቢብ ነው አለልህም በለ። ውብ ነው አለልህም በለ። መልኩን አይቼዋለሁ። እግዚአብሔር በሚያዩ ሁሉ ፊት ብሎታል በለ። አመድ ሆነሃል ነው ያለው። ምን ሆኗል? ምን ሆኗል? አሁን እንግዲህ እንስሳነት ሊጀመር ነው። ከሱ ነው የተጀመረው። ባይዘው መልክ መቀየር። ኪሩቤል የነበረው መልኩ ተቀየረ፣ ሰው ሆነ። አጥቢያ ኮከብ የነበረው ወደ ሰውነት ወረደ። ከዛ ደግሞ እንቁ ምናምን የለበሰው የነበረው ወደ ምን ተቀየረ? ወደ አመድ ተቀየረ። አሁን መውደቅ ተጀመረ። የመልክ መቀየር ማለት ነው። መልክ ይቀየራል። ዛሬ ትቀየራል። አንዳንድ ሴቶች እንኳን ታውቃላችሁ ምንድነው ስሙ አርገው ድብን ያለች ጥቁሯ ሴትዮ ነጭ ፋውንዴሽን አርጋ ቀይ ሴትዮ ትሆናለች። መልክ ይቀየራሉ ሰዎች። ራእይ መጽሐፍ ላይ እንሂድ። ራእይ 12 ቁጥር 9 ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ዲያብሎስና ሰይጣን የተባለው ዲያብሎስም መገለጫ ካራክተሩ ነው። ሸንጋይ ማለት ነው። ዲያብሎስ ሰይጣን የሚባለው አለና ታላቁ ዘንዶ ምንድነው አለ? እግዚአብሔርም ዘንዶውን ፈጠረው ሚል የለም፣ ኪሩቤል ፈጠረ ሚል ነው። መልኩ ሲቀየር ግን ምን ሆኖ መጣ? ዘንዶ ሆኖ መጣ። ኦ ብራዲያስ ያውላችሁ ዘንዶ አለና የቀደመው እባብ ተጣለ። የቀደመው ምን ሆኗል አለ? እባብ ነበረ። አሁን ደግሞ ምን ሆኗል? ዘንዶ ሆኗል። እባብ ሆኖ ነበረ፣ ወድቆ ነበረ። ሲጣል በአመድነት ካራክተሩ በምን ካራክተር ነው የመጣው? በእባብ ካራክተር ነው የመጣው። የሚገለጥበት መልክ የእባብ መልክ ነው። ብልጣብልጥ ነው። ብልጥ ነው ማለት ነው። እባብነቱን ሲፈታው ብልጠቱን ነው የሚፈታው። ከዛ ዘንዶ ይለዋል። ሚውጥ ነው፣ ጨካኝ ነው፣ ክፉ ነው፣ አሳች ነው። ካራክተሩ በዚህ መልክ ነው ራሱን ለዓለም ያስተዋወቀው። መንፈሳዊ ዓለም ስም ነው የሚንቀሳቀሰው፣ ሌላ ነገር አለ። ልክ ስምህን ስነግረኝ ባህሪን አውቃለሁ፣ ስልጣንህን አውቃለሁ። ስምህን ገና ስምህን ስሰማ ማለት ልክ ሚካኤል ነኝ ስትለኝ መንፈሳዊ ዓለም ላይ ምንድነው የሚገባኝ? እንደ እግዚአብሔር ያለ ማንም። ስለዚህ ኃይለኛ ጦረኛ መሆንክ ይገባኛል፣ ስም ነው የሚነግረኝ። ኢየሱስ ነኝ ስትለኝ አዳኝ መሆንክ ይገባኛል፣ ስም ስለሆነ የሚገልጠው። እግዚአብሔርን አናውቀውም። በምኑ ነው የተገለጠልን?
በስሙ ነው። ኤሎሂም ነው ሲል ይገባ። ያህዌ ነው ሲል ይገባሃል። ያህዌ ራፋ ነው ሲል ፈዋሽ ነኝ ማለቱ ነው። ያህዌ ሻማ ነው ሲል ጌታ በዚህ አለ ማለት ነው። አለው ካንተ ጋር ማለቱ ነው። ስም ውስጥ ነው ካራክተሩን ኦቶሪቲውን ምን ምትለው ምታየው። መንፈስ ዓለም ምታየው ምጨብጠው አይደለም። በሚነገር ስም ዲያብሎስ ነው ሲል ያቅፈኛል ብለህ እንዳትጠብቅ። ያቅፈሃል፣ ጀርባን ይወጋል። ዋይ ዲያብሎስ ነው ሲል ሸንጋይ ነኝ ማለቱ ነው። እሱ ዲያብሎስ ነው ብሎ መልአኩ ከነገረ መንፈሳዊ ባህሪው እሱ ነው ማለት ነው። ኢየሱስ ጌታ ነው። ለካ መላእክትም ተለውጠዋል። ሲወድቁ ተለውጠዋል። ይወደቁለት ሲጣሉ ከሰማይ አውሬዎች ሆነዋል። ለዚህ ነው አሁን የጅብ እግዚአብሔር የጅብ መላእክት አልሰራም። አጋንንትን አይደለም የሰራው እግዚአብሔር። አጋንንት ሆኑ፣ ወደ አጋንንትነት መጡ። ምን አይነት ሆኑ? አንዳንዱ አንበሳ ነው። የአንበሳ ካራክተር ነው። ምን አለ? እንደሚውጥ አንበሳ ዙሪያችሁን ምን ይላል? ይዞራል። ኃይለኛ ሰባሪ ማለት ነው። በዛ ካራክተሩ ይመጣባችኋል። ያ ካራክተር ነው ያለው። ሌላ ቦታ ስትሄዱ የፓይፈን እባብ የዘንዶ ባህሪ ሲያገኝ ቀጥታ አይጎርስህም፣ አይችልም። ቀስ እያለ ነው የሚጎርስህ። የሚያደርገው ምንድነው? ዘሎ ላይ ይጠመጠማል። ከዛ ከተጠመጠመ በኋላ ስኩዊዝ ያረጋል። ዘንዶ ይጨምቃል። ቀስ እያለ አጥንት ይሰባበራል። አይውጥህም። እየጠነከረብ እየጨመቀ ሲሄድ እስትንፋስ እያጠረ ትሞታለህ። ከዛ ዞሮ ይውጣል። እንዲህ አይነት መልክ ኖሮት ካንተ ጋር ወዳጅ የሆነ ተለየ። አሜን። በእባቡ መልክ ወዳንተ የመጣ ተለየ። አሜን። በዘንዶ መልክ አብሮህ ያለ ተለየ። አሜን። እስትንፋስን ቀስ እያለ የወሰደ ነገርን የነጠቀ በጌታ በኢየሱስ ስም ተለየ። በሽታ ቢሆን በሽታ፣ ኪሳራ፣ ድህነት ቢሆን በዚህ ስፒሪት አብሮህ ያለ የትኛው መልክ በጌታ በኢየሱስ ስም ሻርኩት። መልኩ ነው የሚገልጠው ሰውየውን። ምን አይነት ሰውየው በሁለት እግሩ የሚሄድ ሁለት እጅ ያለው ምናምን ነው፣ ግን ላዩ ላይ ኦፕሬት የሚያረገው ዘንዶው ነው። መልኩ ዘንዶው ነው እና ቀስ እያለ ድሮ ያረጋል፣ ይመጣሃል፣ ይስብሃል። ከላይክ ተቆረጠ፣ ከመንገድ ተነሳ። እስኪ ወደ ሰዎች እንሂድ። ክቡር ናቸው፣ የእግዚአብሔር መልክ ናቸው። አዎ፣ ግን አሁን ሲቀየሩ ደግሞ ይዋቸው። መዝሙር 49 ቁጥር 12 ምን እንደሚል ስሙት። ሰው እግዚአብሔር አለ ሰውን በመልካችን እንደ ምሳሌ ማንን? ሰውን ተመልከቱት። አሁንም ሰው ነበረ፣ ግን ሰው ግን ክቡር ሆኖ ሳለ አያውቅም። አለማወቅ ገባበት። ሰው ግን ክቡር ሆኖ ሳለ አያውቅም። ቀጥሎ ምን ይላል? እንደሚጠፉ እንስሶች ተመሰለ። ማንን? እንስሳ መሰለ። አለማወቅ ውስጥ ነው መልክን የሚቀይሩት።
ነብር የምትጫወቱ ሰዎች ኖርማል ስሙዝ የምትመስሉ ከዛ በኋላ የሆነ ነገር ሲፈጠር ምትቧጭሩ ምታጠቁ ምትቆጡ በአንድ ጊዜ ቱግ ምትሉ አይ እኛ ቤት እኮ እንደዚህ ነው አባታችንም ምናምን ኖ የማመልክ ነው ምትሸሹ ሰዎች ገና ሰው ፊቱን አጠቆረ መሸሽ ገና ተቆጣ መሸሽ ድር ወደ ጉድጓድ ፍርሃት ሚይዝ ሰዎች መሃል ቁጭ ብለው ስለኔ ነው የሚያወሩት ምታምናቸው ሰዎች እዛ ጋር ቁጭ ብለው ያወሩ ዞር ብለው አይተው መልሰው ወሬያቸውን ሲቀጥሉ ምን ይያሉኝ ነው ኮንፊደንስን የመታ በማንነት እምነት እንዳይኖር ያደረገ እርግጠኝነትን የተጋፋ ሰው ግን ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሶች መሰለ እግዚአብሔር በመልኩ የፈጠረው ሰው ምን ሆኖ ተገኘ እንስሳ መሰለ ከጎን ላለው ሰው ይህ የውድቀት ምልክት ነው በለ የኃጢአት ምልክት ነው በለ ክብር የጎደለው ሰው ኃጢአተኛ ሰው ማለት ነው በለ ኃጢአተኛ ሰው መልኩ ነው የሚቀየረው በለ ምኑ ነው የሚቀየረው አንዳንድ እንስሳ አለ ደፋር ግን እንስሳ ነው የእንስሳ ባህሪ ነው ልክ አይደለም እኮ ደፋር መሆን ልክ ነው አይደለም የእንስሳ ባህሪ ያላቸው አሉ አሁን ሃኒባን የሚባል እንስሳ አለ አንበሳ አይፈራ አዞ አይፈራ ምንም አይፈራ ምንም አንበሶች መሃል ገብቶ ይላቸዋል እና እኔ ባን ነኝ ብለህ ልትለኝ ነው አይደለም አንተ የልጁ መልክ ነው ያለ አንተ የእርሱ መልክ ነው ያለ በመልካችን ነው ያለው የእንስሳ መልክ የለም የአውሬው መልክ የለም ያንን መልክ አትመስልም አንዳንዱ ፓሮት ወፍ ነው ምንም የራሱ አቋም የለው ጓደኞቻቸው የሚጠመዟቸው ሰዎች ታውቃላችሁ እንዲህ ያለችሽ ነው በቃ እሷን ሰማሽ መተሽ ያንኑ ነው የምታስተጋቢው እንዲነሽ እንዲያነህ እንዲነ ፓሮት ወፍ ቡም አንዱ ስልክ ተደውሉ I love you honey አለ ሚስቱ ዛለች እኮ በስልክ I love you honey አለ ፓሮቷ ሰማች I love you honey ሚስቱ ማንን ያልከው ፓሮት ያስተጋባል ፓሮት ዛሬ ይታረዳል እዚህ ይወድቃል ፓሮት ከህይወት ላይ ይሻራል ዘላለም እንትን ዙ ገብቷል ዛሬ የፈለከውም በላይ ከፊት ከዚህ በላይ የለም የእውነቴን ነው የምነግርህ ከዚህ በላይ የለም ምክንያቱም ይሄ የሚለው ይሄንን ነው የሚለው ሰው ክቡር ሆኖ ሳለ አያውቅም ምን መሰለ የሚጠፉ እንስሶች ሰይጣን ክቡር ነበረ ሉሲፈር ነበረ የንጋት ልጅ አጥቢያ ኮከብ ነበረ ነገር ግን ዘንዶ ሆነ ሸንጋይ ሆነ ብልጣብልጥ ሆነ እግዚአብሔር መልኩን ቀየረው አመድ አደረገው በሰው ስታንዳርድ አወረደው እና ይሄንኑ አንተ ላይ ይተከማሉ ሲደግሙብህ አየ የራሳቸው የላቸው እግዚአብሔር ለፍርድ የተጠቀመው ፍርድ መቼም ክፉ እንዲመጣብህ ነው የሚሆነው አመድ ያረጋውን ዘንዶ ያረጋውን እንዲህ ያረጋውን የተፈረደባቸው እነሱን
የነሱን መልክ እንድታንጸባርቅ ያደርጋል። የነሱን መልክ ማለት እንድታንጸባርቅ ያደርጋል። መልካቸው ከፍርድ በታች እንዳለ ሰው እንድትመላለስ ያደርጋል። ያንን መልክ እንድታብረቀርቅ ያደርጋል። መልክ ነው። አስባችሁታል? አንድ ምዕራፍ ነው ያለው የይሁዳ መልእክት ቁጥር 10 እነዚህ ግን በማያውቁትን ሁሉ ይሳደባሉ። ስሙ፣ አይምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ማያውቁትን ሁሉ ይሳደባሉ አለና ምንድናቸዋል? አይምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ከጎን ላለው ሰው ልክ የእንስሳ ባህሪ ሲመጣብህ በል ማንነትህን ትረሳለህ። በል ተፈጥሮህን ትረሳለህ። ስልጣንህን ትረሳለህ። በምታየው መመራት ትጀምራለህ። ምታየውን አምነ መቀበል ትጀምራለህ። ምታየው መከተል ትጀምራለህ። ለምን? ምክንያቱም ሰው ክብር ሆኖ ሳለ ምን አይልም? አያውቅም። ቁጥር 20 ላይ ምዕራፍ 49 መዝሙር ቁጥር 20 ላይ ምን ይላል? አይምሮ የሌለው ክብሩ ሰው እንደሚጠፋ እንስሳ መሰለ። ምን የሌለው? አይምሮ የሌለው። ምን አለ እዚህ ጋር ይሁዳ? እነዚህ ደግሞ አይምሮ የሌላቸው እንደሌላቸው እንስሳ ይተዋል። ምኑ ነው እንስሳ የሌለው? አይምሮ ነፍስ የለውም እኮ ደመ ነፍስ ነው። ደመ ነፍስ ማለት ነው በውጨኛው ነው የሚመራው፣ በሚያየው ነው የሚመራው። ምን አለ ይሁዳ? በተፈጥሯቸው በሚያውቁት በእርሱ ይጠፋሉ። ያንኑ የሚያውቁትን ነገር ነው አክት እያደረጉ የሚጠፉት በውጨኛው ነገር። ከጎን ላለው ሰው መልኬ ይገለጣል እንጂ በማየው አልመራም በለ። ከክብር ወደ ክብር እየተለወጥኩኝ በል የልጁን መልክ ገልጣለሁ እንጂ በማየው በማውቀው በመነካው ባለሁበት ነገር አልጠፋም፣ አልወሰድም። መልኬ ልጁን ማይታየውን ነው የምመስለው። ማይታየው የማይታየው አምላክ ምንድነው? ምሳሌ ነው። ማይታየውን ነው የምገልጠው። የልጁን መልክ ነው የምመስለው። እንስሳ አልመስልም። መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለ ባህሪዎች ይናገራል። አንዳንድ ጊዜ እንደ በረከትም ነው፣ በረከትም ሆኖ ይነገራል። ግን ያ ባህሪ እንዲገለጥብህ ነው። ለምሳሌ ያዕቆብ ልጆቹን ሲባርክ በእንስሳ ምሳሌ ባርኳቸዋል። ምን አለው? ይሳኮር አለ አጥንተ ብርቱ አህያ ነው፣ ምድሪቱን ለመሸከም ምን አለ? ዝቅ አለ ይላል። ሌላኛውን ደግሞ ጠርቶት ቀበሮ ነው፣ ጠላቱን አሳዶ ከእግሩ ምን ይለዋል? ይይዘዋል። ቋንጃውን ነው የሚይዘው፣ ያሳድደዋል ይላል። የእንስሶቹን ምሳሌ ለሚገለጥባቸው ባህሪ ነው የሚጠቀመው ማለት ነው። አንተ አሁን በግና አንበሳ ብቻ ነህ። የልጁን መልክ የምትመስል ከሆነ ምንድነህ? በግና አንበሳ ነህ። የታረደ በግ ቆሞ አየሁ። የዳዊት ስርና ግንድ የሆነው የይሁዳ ምን አንበሳ። እግዚአብሔር በንስር ክንፍ ይመጣል። አይኖቹ እንደ ንስር ናቸው። ረጅም ክንፍ ያለው ባለላባ ንስር አየው ይላል። ስለማን ነው የሚያወራው? ስለ እግዚአብሔር ነው። ከልጆቿ መሃል ወሰደችና ግልገሎቹን ደቦል አንበሳ አረገችው ይላል። እሱም ድምጹን አሰማ ይላል። የአንበሳውን ኃይል ድምጹን ለመግለጥ ማለት ነው። አሁን ሰዎች ይመስሉናል። ካራክተራቸው እንዲገለጥብህ መሆኑን አትርሳ። አሁን ግን የሚመስልህ አትፈልግ። አንበሳም ብለመስል የልጁ መልክ ይሁንብህ። ንስርም ብትል የልጁ መልክ ይሁንብህ። የምትመሰለው ሰይጣንም አንበሳ ነው። እንደሚያገሳ አንበሳ ይዞራል አይደለም? ሰይጣንም አንበሳ ነው።
ግን የሚመሰልብህ የልጁ መልክ ሲሆን ብቻ ነው አምነ የምትቀበለው። ካለዛ አምኜ አልቀበል። ግፈፈው ማክስህን፣ ፊትህን ማክስ አልብሰውታል። አንዳንዱ የቁራ ማክስ ነው፣ ታማኝ አይደለም፣ ተልኮ አይመለስም። ለዓላማ ልከው በዓላማ አስነስተው ቁራ ነው እሱ። ሄዶ መልካም ሲሆንለት በዛው ይቀራል። የቁራ መንፈስ ዛሬ የፓሮት ብቻ ሳይሆን የቁራ መንፈስም ይመታል። የቁራ መልክ ያላችሁ ይሄ የግል ጉዳያችሁ አይደለም እኮ፣ እላያችሁ ላይ የሚገለጥ መልክ ነው። እላያችሁ ላይ የሚገለጥ መልክ ነው። ወስን። ከልጁ መልክ በቀር በላይ ላይ አንዳች አይገለጥ። ወስን። በቃ እኔ ኃጢአት እየሰራሁ ተቸገርኩ ምናምን አትበለኝ። መልክ ነው። መጽሐፍ ቅዱስ ምን አለ? እስራኤልን ሲናገር የጋለሞታ መልክ ነበረሽ አይደለም ይላል። ያየሽ ሁሉ ካንቺ ጋር ይጋደም ነበረ። የጋለሞታ መልክ። ዛሬም መልካችሁ ይቀየራል። ድሮ የዛሬ 30 ዓመት ዊንጌት እዛ አፈር ቤት እያለን ልጅቷ ትምህርት አቁማለች ስላችሁ 8 ያክፍል ሆና ትምህርት አቁማለች። ዋይ ስትገባም ስትወጣም ትምህርት ቤት በር ላይ መንገድ ላይ ወንዶች ይዟታል፣ ካልተኛሽ ይሏታል፣ ይደበድቧታል። ፊቷ እኔ ገና ትምህርቴን አቁሜ ምናምን ያለች ስታለቅስ ገና ይቻል እንጂ አንቺ ፊትሽ ነው ችግርሽ አልኳት። ምንድነው ፊት ያለች? አሁን ኖርማል ነው የሚመስልክ አይደለም። በቃ የሚያይሽ ሰው ኢሚዲየትሊ የጋለሞታ ፊት ስለሆነ የሚያየው ኤኒ ኢዚ ትመስያለሽ። በቃ ኖርማል። ዛሬ መልካችሁ ይቀየር። ጸለይኩላት፣ ከሰፈር አላስወጣ ያሏት፣ ፊቷ እስኪበልዝ የደበደቧት ዞር ብለው አያዩት። ምኗ ተቀየረ? ዋው መልኳ። ልጅቷ አልተቀየረች። አፍንጫ አይደለም የተቀየረ፣ መልኳ። እላዩዋ ላይ ምን ሚለው ሚገለጠው ዛሬ መልክ ይቀየር። ከፈር የልጁ መልክ መስላለሁ በል። የልጁ መልክ መስላለሁ በል። የልጁን መልክ መስላለሁ በል። ኦሪጂናሊ በል። የእግዚአብሔር መልክና ምሳል ነኝ በል። ምን እንድትመስል ነው የተፈጠርከው? እግዚአብሔርን እንድትመስል። ራሱ አዲስ ኪዳን ምን እየመሰልክ ኑር ነው የሚለው። እግዚአብሔርን እየመሰሉ ሊኖሩ የሚወድ መምሰል መልክ ነው። ከመልክ ጋር ነው የሚያያዘው። የቫይረስ መልክ አይኖርህም። የባክቴሪያ መልክ አይኖርህም። የሚገለጥብህ በየደቂቃው ባክቴሪያ፣ በየደቂቃው ሆስፒታል፣ በየደቂቃው ካንሰር ፊት ጉስቁልቁል ብሎ በኢየሱስ ስም ሰብሬዋለሁ። እኔ እግዚአብሔር ፈቃድ እንዳልሆነ ላይክ ላይ የሚገለጠው መልክ አውቃለሁ። ዳዊት አንድ ጊዜ ተሰዶ ሄዶ ያዙትና አመጡት። ይህ ዳዊት ነው፣ ሺህ ገደለ ተብሎ የተዘመረለት ዳዊት ነው አሉት። እዚች ጋር ሳሙና አረገና ደፍ ብሎ አረፋ እብድብድ ተጫወተ። ንጉሡ አየውና እብድ ሰው ወደኔ ለምን ይዛችሁ ትመጣላችሁ? የገለጠው ዳዊት ራሱ እኮ ነው የገለጠው። ምን መልክ ያየው ሰውየው ያንን ነው። ከዚህ በኋላ ሲያዩ የልጁ መልክ ያዩብሃል። የእብድ መልክ አያዩብህ። የፋራ መልክ አያዩብህ። የጅል መልክ አያዩብህ። የተሰራቂ መልክ አያዩብህ። ባይዘው መልክህን አይተው ነው እኮ የሚሰርቁህ።
የትም ስትሄድ የሚያዩት ነገር አላቸው። ያዩታል፣ ከዛ በኋላ ይወስናሉ። ይሄማ ጅል ነው ይላሉ፣ ይሄማ እንዲህ ነው ይላሉ። በጌታ በኢየሱስ ስም ዛሬ የመልክ ለውጥ ይሆናል። ዛሬ የመልክ ለውጥ ይሆናል። የመልክ ለውጥ ይሆናል። መልክ ይቀየራል። ተከፍሎበታል ወይ? እርግጠኛ የሚያደርግ ምን እንደሆነ ታውቃለህ? አሁን አንዳንዱ እዚህ ውስጥ ነብር ስለሆነ ስለሱ ማወራ ይመስላል። እኔ ስላንተ አይደለም ማወራው። ወይንም የሆነ ካራክተር የሆነ እንስሳ ሳወራ እሱን እንደሚመስል እርግጠኛ ይሆናል። ግድ የለህም ብቻህን መስታወት ፊት አንተ ነህ ያንን ያየኸው። እሱን አይደለም እኔ ማወራው። ተከፍሎበታልና ነፃ መውጣት አለብህ። ፊልጵስዩስ ላይ እንሂድ። ፊልጵስዩስ ላይ አንድ ቀን ምን ሆነ መሰላችሁ? ሃይ ስኩል እያለን ገና እዛ አዲስ ከተማ እየተማር ይሄን ምሳሌ ያው የልጅነቴ ስለሆነ ብዙ ጊዜ ተናግሬዋል። ሃይ ስኩል እየተማር ኋላ ወንበር ላይ ነው የምንቀመጠው እና አስተማሪው መጀመሪያ ከብሔር ጋር አያያዝም ግን አንድ ከኔ ጋር ቁጭ ብሎ ያወራን ነው። ከዛ አየውና ናውጣ አለ እና ልጁ ሲራመድ እንዲህ ብሎ እውነቴን ነው ማወራችሁ፣ እንዲህ ብሎ ልክ ልጁ ናውጣ ብሎ ዞር ሲል እኔን ናውጣ አለ። ከዛ አስተማሪው እንግዲህ ተማሪ ያለ እንዲህ ነው መሄጃው እየተራመደ መጥቶ ባጠገቡ እንዲህ ብሎ ሲያል ምን ይመስላል ኮስማን ብር ብሎ ሰደበው። ዞር ሲል እኔ ነኝ ኳላ ያለሁት ላጥ እያልኩ ስመጣ ጌቶች ይሄዱ። ምሳሌ መጽሐፍ ላይ ምን አለ? ያውራ ዶሮ ምኑ አረማመዱ አላለም? አረማመዱ አልቂት ብሎ አለመጥገብ ይላል አይደለም? አልቂት እንደ አልቂት ናቸው ይላል። አለመጥገብ ራሱ እንጀራ አላልኩም ምንም ነገር አምጣ ማይሰጥ ዝም ብሎ አምጣ ሚል መንፈስ ዛሬ ከላይ ይሰበራል። ምክንያቱም የምን ካራክተር ነው አለ? የሲኦል ካራክተር። ሲኦልና እነኚህ አንድ ናቸው ይላል። አልቂት እሳት አምጣ ነው የሚሉት አለ። ዛሬ ከላያችሁ ይሰበራል። አረማመድ ያስታውቃል፣ መልክህን ስለሚገልጥ ማለት ነው። ሲያዩ ማይንድ ውስጥ ይመጣለታል። ሚኒ ኮስማና ሲል ያሳየኸው መልክ ነው። አሁን ጀነን ብዬ እንዳትል፣ የእግዚአብሔር አረማመድ ነው ያንተ አረማመድ። ከጎን ላለው ሰው የኔ እርምጃ እምነት ነው በል። አረማመድ አይታወቅም በል። በውሃ ላይ እራመዳለሁ በል። በአውሎ ንፋስ መሃል እራመዳለሁ፣ በወጀብ መሃል እራመዳለሁ፣ በእሳት ውስጥ እራመዳለሁ። ከዚህ ቀን ጀምሮ በትውልዱ ላይ መልክ ተቀየረ። አንዳንዴ ደግሞ መልክህን ይስሉታል። ታውቃለህ አሉ ሰዓሊዎች፣ ቲክቶከሮች አሉ፣ ሚዲያ ላይ ሰራተኞች አሉ፣ ሐሜተኞች አሉ፣ እየዞሩ ብሩሽ ይዘው የሚዞሩ መልክህን ሰው መሃል ገብተው አፍንጫን ሹልል አርገው የሚስሉ፣ ጆሮህን እንዲህ አርገው የሚያሳድጉ። ይሄ የካርቶን ፊልም የለም እንዲህ ጉርብጥብጥ አርገው የሚስሉ ካሉ ሰው ፊት ሰውየው ከዛ በኋላ ሲያይ ከአፍንጫ እንዲህ ይላል። እዚህ ጋር መጥቶ አፍንጫ ኳስ አክሏል። ጭንቅላት ተሟሎ እንዲህ በለ ሲያይ እሱን ነው የሚያየው፣ አንተን አያይህም። እሱ ነው የሚታየው። በትውልድ መሃል የተሳላችሁበትን ስዕል ሽሬዋል። እግዚአብሔር በሚያውቅ መልክ ትጠራለህ። መልክ መጋረጃ ይነሳል። አንዳንዱን ደግሞ ይጋርዱታል፣ ይሸፈናል እንዳይታይ። የለም እሱ እንደዚህ ነው። ልትሾም ስትል አንዱ መንግስት ሊሾመው ሲል ኧረ ትዕቢተኛ ነው አይታዘዝም ምናምን ብለው
ለዋነኞቹ ነግሯቸዋል። ከዛ ለሹመት ሲቀርብ የሚነጋገሩት ሰዎች የሚያወሩት ስለ ልጁ አዎ ጥሩ ነው የሥራ ሰው ነው ግን አይታዘዝም አይሰማም ምናምን አንዱ ከማል ኪን ነው ይህን መረጃ ያመጣችሁ ሲባል ይሾማል የተባለበት ኦፊስ አካባቢ ያሉ ሰዎች ናቸው ያዞሩት። ምክንያቱም ከተሾመ በላያቸው ላይ ነው የሚመጣ። አዎ ጥሩ ጎበዝ ነው ግን እኮ አለቃ ደግሞ በባህሪው አለቃ ባለስልጣን ማለት ነው አለቃ እሳቸውን አይደል አለቃ ደግሞ በባህሪው የሚታዘዘው እንጂ ማይታዘዘውን ምን አይልም አይፈልግም። ማንንም አለቃ ማለት ከኔ ጋር አብረ መሰራ ከሆነ ምልህን ነው የምታረገው። ይሄ ፕሪንሲፕል ነው። አገር ይሁን መንቸርች ይሁን ምን ይሁን ስርዓቱ ይሄ ነው። ከላይ ያለውን ኦቶሪቲ ማክበር አለብን። ካለበለዛ ወተ አብዮት መፍጠር መታገል ነው። አለቃ ሆነ ከተመለስክ ካልታዘዙክ ስርዓቱ ግን አለቃ ሁሌም የሚታዘዘው ሰው ነው የሚፈልገው። ረዳት ነው የሚፈልገው አብሮት የሚሰራ ሰው። ኢየሱስ ጌታ ነው። መልክህን ያበላሹታል። መልክህን በትውልድ መሃል ይሽ ዛሬ ይሄንን ሟርት ሰብሬዋል። ለምን ተከፍሏል? ከጎን ላለው ሰው ከተከፈለ በለ ተቤዥቶኛል ማለት ነው በለ። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባ ነገር አልቆጠረው። ሃሌሉያ። በእግዚአብሔር መልክ ይኖር የነበረ ኢየሱስ ከእግዚአብሔር ጋር የተካከለው ኢየሱስ ምን ሆነ? መቀማት እንደሚገባ አልቆጠረውም። ነገር ግን ሃሌሉያ ነገር ግን የባሪያን መልክ ይዞ ምን ሆነ? መልኩን አወረደው። አየ ምንም በላይ ላይ የሚሆን መልክ የለም ከዚህ በኋላ። በሰውም ምሳሌ ሆኖ በምን ደረጃ ሲገባ ሲወጣ ሲበላ ሲጠጣ ሲተኛ ኤቭሪቲንግ በምን ደረጃ ነው? በሰው ምሳሌ። የሰው ምሳሌ ሆኖ ኦኬ እንቀጥል። የሰው ምሳሌ ሆኖ ራሱን ባዶ አደረገ። በተገለጠበት ነገር እኮ ነው የታየው። ባዶ ሆኖ ሁሉ የሱ ነው ግን አንዳች የለውም። በሁሉ ላይ ስልጣን አለው ግን እንደ ባሪያ ነው የሚመላለስ። መጽሐፍ ራሱን ባዶ አደረገ በምስሉም አይገርምም? በምስሉም እንደ ሰው ተገኝቶ ራሱን አዋረደ። የወደቀውን ሰው መሰለ። መዝሙረ ዳዊት ላይ ምን ይላል? እኔ ትል ነኝና ይላል። ኢየሱስ እኮ ነው የሚለው እኔ ትል ነኝና ጎስቋላ ምስኪን ነኝና አቤቱ አትተወኝ ይላል። ጎስቋላ ምስኪን ቤዛነቱን እኮ ነው የሚያሳይ። ጎስቋላ ምስኪን የሆንከው ትል የሆንከው ራሱን አዋረደ ለሞት፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። እንዴ መጨረሻ ላይ የታየበት መልክ ምንድነው? መስቀል የምን ምልክት ነው? የርግማን የሞት የርግማን ኃጢአት ሆነ። ኢየሱስ ላይ የተገለጠው ማንነት የትኛውም ደጋሚ ቢደግምብህ ከዚህ በታች መድገም አይችልም። ከጎን ላለው ሰው ከዚህ በታች ሊደገምብህ አይችልም በል። የለም በል። ግራውንዱ ላይ ተደርሷል በል። በሰውም በእግዚአብሔርም ፊት በል የተረገምክነ የሚለውን ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል። አንዳንድ ፖለቲከኞችን ሲያወራ ማለት ሰይጣን ራሱ አድቫይስ የሚወስደው ከነሱ ነው ይላል። ግን እነግርሃለሁ የእባብ መልክ ቢሰጥህ ከዛ በታች የለም።
የመጨረሻው ክፉ ማን ነው? ሰይጣን። ማንም ሰይጣንን አድቫይስ የሚጠይቀው የለም። ባይዘው አንተ ጅል ነህ፣ ሰው ሞኝ ነው። በሰይጣን ምክር ሽንገላ ነው የሚታለለው። ያ ግን ክፉ ነው። ኢየሱስ ምንም ቢያረክሱክ ቢደግሙብ ከመስቀሉ በታች መሄድ አይችሉም። በሰውም በእግዚአብሔርም ፊት የተረገመ መገለጥ እባቡ ነው። የመጣል ምሳሌ ማን ነው? እባቡ ነው። እባቡ ነው። ዶሮ ቢያረጉክ፣ ዝሆን ቢያረጉክ፣ ፈረስ ቢያረጉክ፣ ፍየል ቢያረጉክ፣ ምንም ነገር ቢመስሉብህ ኮንፊውዝድ እንዳትሆን። ከዘንዶ በላይ ሊመስሉ አይችሉም። ኢየሱስ እስከ ታች ከፍሏል። በምስሉ የባሪያ መልክ ይዞ ከዚህ ስትመለስ እንደ መስፍን ትራመዳለህ፣ እንደ መሳፍንት ልጅ ትሄዳለህ፣ እንደ ነገስታት ዘር መልክ ይቀየራል። አንድ መልክ ላንብብላችሁና እሱን ነው የምትሆኑት። መሆነው ይሄንን ነው በሉ እስኪ። መሆነው ይሄንን ነው በሉ። ፍጥረት ሲያየኝ በሉ ይሄንን መልክ በላይ ያያል በሉ። ምዕራፍ 3 ቁጥር 24 ትንቢተ ዳንኤል። በዚያን ጊዜ ንጉሥ ናቡከደነፆር ተደነቀ፣ ፈጥኖ ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው መለሱለት። ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸው። የአራተኛው መልክ የአማልክት ልጅ ይመስላል። ምን ይመስላል? የአራተኛው መልክ። ይሄን ወደ አዲስ ኪዳን ዝም ብለህ አምጥተህ ምን ምሰል ነው ያለክ? የልጁን መልክ። ከክብር ወደ ክብር ትለወጣለህ። ምን ለመምሰል? የልጁን መልክ። ያንን መልክ ለመምሰል ምንም አይነት መልክ ሰርተው ቢሆን ዛሬ ከፊት ላይ ይነሳል፣ ይገፈፋል። ለሚያዩክ ሁሉ የአማልክት ልጅ ትመስላለህ። የልዑል ልጅ መሆን ይገለጣል። የልዑል ልጅ መሆን ይገለጣል። የልዑል መልክ በላይ ይታያል። የልዑል መልክ በላይ ይታያል። መልክ የልዑል መልክ ይታይብሃል። ከዚህ በኋላ የሚያይ ሰው አይሳለቅብህ። እሱ ስላንተ የባሪያ መልክ ይዟልና። አንዳንድ ሰው ምን ይሆናል መሰላችሁ? ኢየሱስ የባሪያ መልክ ይዟል፣ እኛ ባሮች ብንሆን እንደ ኢየሱስ ይላል። እንዴ ኢየሱስ የባሪያ መልክ ያዘው ላንተ ብሎ እኮ ነው። አንተ ተመልሰህ እዛ ትገባለህ እንዴ? በምስሉ የባሪያ መልክ ያዘው በማ ምክንያት ነው? ባንቺ ምክንያት ነው። እና ባንቺ ምክንያት የባሪያ መልክ ይዞ አንቺው ደግመሽ ባሪያ ትሆኛለሽ። ተከፈለ ነው የምትይው። ቀጥሎ አንቺ የምትመሲው ማንን ነው? ልጁን። ልጁ ደግሞ ትንሳኤ ነው። ልጁ የትንሳኤ መልክ ነው ያለ፣ የትንሳኤ ክብር ነው ያለ፣ የትንሳኤ መገለጥ ነው ያለ። እዚህ ስጋው ስላለ እኮ ነው ባሪያ የምትመስለው እንጂ ብንገለጥ እሱን እንድንመስል እናውቃለን። ብንገለጥ የእግዚአብሔርን ልጆች መገለጥ ፍጥረት ምን ይላል? ስለዚህ መልክህን ከገለጥክ ትመስለዋለህ ማለት ነው። እንድትገልጥ ተስፋ ተሰጥቷል። ፍጥረት እየጠበቀ ነው እንድትገለጥ ተብሏል። ማንን ልታሳይ ነው? አዳምን፣ ለዛውም የወደቀውን ባሪያ ይሆን እንስሳ የመሰለውን ያንን መልክ ልታሳይ ነው? አይሆንም። የልጁን መልክ ነው ማሳይ። የልጁን መልክ ነው ማብረቀረቀው። የአምላክ ልጆች
ሃሌሉያ። እስኪ የአምላክ ልጅ ነኝ በሉ። የአምላክ ልጆች መዝሙር 29 ቁጥር 1 ለእግዚአብሔር አምጡ፣ ክብርና ምስጋናን አምጡ፣ የስሙን ክብር ለእግዚአብሔር አምጡ። የማ ልጆች? የአምላክ ልጆች። የአምላክ ልጆች ሰሻይኒ ፌስ የሚያበራ ፊት አለው። ተነሽና አብ። አንዳንድ ሰው ጨዋነት ይመስለዋል። በሰማይ ያለው አባታችሁ አይደለም ይላል ብርሃን እንደሆነ ብርሃናችሁ በሰው ሁሉ ፊት ምን ይበል መልክ እንደሆነ አያውቅም ሰው። ተነሽና ምን በይ ብርሃንሽ ምን ብሏልና ወጥቷልና የእግዚአብሔር ክብር ባንቺ ላይ ምን ይላል ይገለጣል። ብርሃን ወጥቶልሻል። ተነሽና አብሪ። ብርሃን ወጥቶልሻል። ብርሃን በላይሽ ይታያል። የእግዚአብሔር ብርሃን ባንቺ ላይ ይታያል።